ኖ እኮ እኔን እኮ አግኝተውኝ እኮ አይደለም ያንን ነገር የምናደርገው እኮ አንተ ስለኔ ማስረዳት አትችልም እንዴ? አልኩ ለፈለፍኩ ይዙ አንድ ቀን አውርተህ ይዙ ከትላንት ወዲያ ማታ አውርተህ በጣም ብዙ አወራ ምናምን እያልከኝ ነው አይደለ? አንቺ ነበሩን ሲሽሽና ለይሽ በቃ ከትላንት ወዲያ ብቻ አይደለም ይወራ የተነሳው ትላንት ማታ እንኳን ምን አይነት ወሬ ሲወራ እንደነበር አንቺ አልሰማሽ ተረዳሽ? ላይክ እኔም አልተረዳውም ሳይሆን በቦታው ስላልነበርኩ ማወቅ አልችልም ምን እንደተወራ። ይኸውልሽ አሁን እነሱ የሚፈልጉት ጭራሽ እና አንቺ ማየት አልፈልግም በጭራሽ በቪዲዮ ሆነ በምንም አይነት ምን አልገባኝም። በቃ በጭራሽ ካንቺ ጋር መታየት የለብኝም በእነሱ ፊት ተረዳሽ? ትላንትና ከነሱ ጋር ትላንትና ያልከኝ የነበረው ከነሱ ጋር ብቻ አትተዋወቂም ነበር አይደለ? እንዴ ያልከኝ አትተዋወቂም ነው ከነሱ ጋር ነው እንዴ? ካንተ ጋር ደግሞ ቆይ ምን አገናኝ? እሱ ከትላንት ወዲያ የተወራው ወሬ ነው። ትላንት ማታ ደግሞ በቃ ጭራሽ እኛም ማየት ነው የፈለኩት። እንዴ ደግሞ ምን ማለት ነው? እኛም ማየት ነው አላውቅም። እኔ ጋር ጠይቂ ምንም ማውቀው ነገር የለም። እንዴት አታውቅም እንዴ? ኖ እንዴት በነፃነት እንኳን ያንን ነገር መጠየቅ እንኳን አትችልም እንዴ? አንተ ጠየቅኩ፣ ግን ደግሞ በቃ የምናውቀው ነገር አለ። ስለዚህ አርፍ ተቀምጥ። ስለኔ ምን አውቀው ማለት አላውቅም። ሲጀመር ምን አውቀው ነው? ሲቀጥል ላይ ደግሞ እኔ እናንተ አብረን መታየት አንችልም መገናኘት አንችልም ማለት ደግሞ ምን ማለት ነው? የእነሱ ውሳኔ ነው። የምርህን ነው? የምሬን ነው። እሺ አንተ እያሳየን ያለው ነገር ልክ አይደለም መሰለኝ እንጂ አንተ ምን አልካቸው? ያንተ እነሱ ነው መስማት ፈልገው። እሺ እነሱ እንደዛ አሉ። ላይክ አንቺ አሰብሽውን ነገር ነው ያደረኩት። ምንድነው ምክንያታችሁን የሚጠይቋችሁ? እሺ ሰው መልሳችሁን ይሁን አገኙት። ላይክ እኛ የራሳችን ምክንያት አለ። እሱ ምክንያት ደግሞ አንድ ቀን ታውቀዋለን መልሳችሁ። ተረዳሽ? ነው የሚያውቁት ነገር ቢኖር ነው እነሱ እንጂ እንደዛ አይነት ሰው መሆኑ አይደለም። ይወሻል ቤተሰብ ደግሞ ለልጁ ላይክ ጥሩ ነገር ነው የሚመኘው እንጂ ብቻ ትረጅኛለሽ እኮ። እሺ አንተ እኔ እኮ እኔ ብስማ ከተረዳሽኝ ያለ ምክንያት እነሱ ምንም ነገር ያው አሜን ብለህ ተቀብለህ መጣ ማለት አሜን ይሁን በቃ ከሷ ጋር አትገናኝ ምናምን ሲሉ እሺ ብላቸው ነው የመጣው እና ግብ መፍጠር ነበረብኝ። ስለዚህ አሁን ምን እያልከኝ ነው? በቃ ስለዚህ በቃ እኔም ከነሱ ቃል መውጣት አልፈልግም። ከዚህ በኋላ ባንተ መልካም ምንም ነገር ተረዳሽ? እኔ እናንተ አንገናኝም እንደዛ እያልከኝ ነው? እንደዛ ምን ነው ቃኔ እነሱ ማስፈታታቸው ከልብህ ነው የምታወራው? አዎ ከልብ ነው የማወራው። ምንም አይነት መንገድ ለሰው ልጅ ምንም መራመድ አትችልም? ቢያንስ እንኳን በስነ ስርዓት ነገሮችን አስረድተህ ተስተካክሎ ምንም ነገር ከነሱ ጋር ግብግብስ መዋት አልፈልግም። እድሜ ልኬን ምንም ነገር ሳላረግ አንድ ጥፋት ማጥፋት አልፈልግም። ተረዳሽ? ጥፋቷ ደግሞ አንቺ እንድትሆኚ አልፈልግም። ለዛ ነው የምልሽ እኮ። እሺ እነሱ አታወቅ፣ ግን ካንተ ጋር መገናኘት ምን ያገናኘዋል? ይሄን ነገር አላውቅም። እነሱ የራሳቸው የሆነ ምክንያት አላቸው። እሺ ምንም አታስረዳቸውም? እንደዚህ ነው አንተ ይሄ ነገር ተመችቶ ነው ያለው? ምንም ነገር እንደማይሆን ስላወቁ ቤተሰቤን ማቆን ነኝ አይደል? በቃ ምንም እንደማይፈጠር ስላወቁ ምንም ልከራከራቸው አልቻልኩም። ምንም ተረዳሽ? ከገባሽ ማለት ነው በቃ ማለት አልቅ እኔ የምር አንተ ይዙ ነው ብዬ ለማመን ራሱ በጣም እቸገራለሁ። ምንድነው እኔ ማቀህ ይዙ እንደዚህ ያልነበርክም ምናምን ለምንድነው እንደዚህ ቀየር ያልከው? በቃ ከሰማሽ በጭራሽ ፈጽሞ እናንቺ መተፍ የለብኝ ምንም አይነት ሶሻል ሚዲያ ላይ ተረዳሽ? አይ ነው ጥሩ ጊዜ ምናምን ነበር፣ ግን ዳግመኛ እነሱን ማስከፋት አልፈልግም። እነሱ ሶኪ ካላሉኝ በስተቀር ምንም ነገር አላለም። በተለይ ባንቺ ዙሪያ ማለት ነው። ተረዳሽ?
የምር ከልብህ ነው እንደዚህ ያልከኝ? ምንም ዋሽበት ምክንያት የለኝም። ለኔ አከብርሻለሁ፣ እወድሻለሁ፣ በቃ አለቀ። ግን ደግሞ የቤተሰቤን ቃል ማውገር አልፈልግም። እኔ እስካሁን ያልከውን ነገር እንዳላልክ ልስማውና ይሄንን ነገር እኔ ምንም በባል እችላለሁ፣ ችግር የለውም። እናስተካክል፣ ገባ? እናስተካክል ይሄንን ነገር በቃ። እናስተካክል ነገር የለም። ተረዳሽ? አይ ነው እንዳንጣላ ነው ይውላ ጥረትሽ ምናምን፣ ግን ምን ነገር አለ? ምን ነገር ስላልሆነ በከንቱ መልፋት ነው የሚሆነው። በከንቱ መልፋት አይሆንብንም ነው እንጂ ሳትታገል ገና መጀመሪያ አንድ እንኳን ትግል ሳትታገል አይደለም እኮ በቃ የምትለው። ይሄ ነገር መብት የለውም የሚባለው ታግለን ምናምን ስንሞክር ነው። እንግዲህ የኔ ውሳኔ ከነሱ ቃል በፍጹም መውጣት ማለት ነው። በፍጹም ይሄንን ነገር እናስተካክለው። ምንም ታከለ ነገር የለም። ከዚህ በኋላ አንቺም የራስሽን ላይፍ ቀጥይ፣ እኔም የነበርኩበትን ላይፍ ቀጥላለሁ። ተረዳሽ? እንደዚህ ቀላል ነው ከባድ ነው አይደለም ጉዳዩ። ግን መሆን ያለበት ይሄ ነው በቃ። አንቺም ህይወትሽን እየኖርሽ ነበር፣ ድንገት ተገናኘን፣ በቃ ድንገት እንለያያለን። አንቺ እየተረዳሽኝ አይደለም እና እኔ ይሄንን ነገር አልቀበለውም። ይሱ መቀበል አለመቀበል የራስሽ ጣጣ ነው። ሰማሽ ነው? ጭራሽ እንዲህ ነው የምታናገረኝ? በቃ ከዚህ በላይ ምንም ነገር ላወራ አልችልም። ለማንኛውም በቃ እንዳልኩሽ እንዳይደብርሽ፣ እኔ ስላወቅሽ ምናምን ደስተኛ ነኝ። ግን በቃ ከዚህ በኋላ ምቾት ይነሳኛል። አሁን እነሱ እንደዛ አይነት ሀሳብ ውስጥ ሆኖ ከአንቺ ጋር መቀጠል በጣም ከብደኝ። ራስሽን ላይፍ ቀጥይ፣ እኔም የራሴን ላይፍ እቀጥላለሁ። ነው ለማንኛውም በቃ ጨርሰናል። እኔ ጨርሻለሁ። ለማንኛውም ይዙ ከቶኝ ቆያ ይመስለኝ ባይኖራለው የሚለኝ ምክንያቱን ልኝ ከላይ ዘመን ራሴን እንዳይ ጊዜ